ኦሮሞ ነው አይሚን መደመር የኦሮሞ ነው ከዚህ ነው ወሰድኩት ብሏል። እንደምንም ብሎ ወደ ኦሮሞ ህዝብ መወሸቅ እየፈለገ ነው። 27 ዓመት ቲፒኤልኤፍ ይዘርፈን ነበር 200 ቢሊዮን ብር ዘርፎናል ብሏል። እነዚህና ሌሎች ጉዳዮችም አሉ። ካሰማችሁ ወደ ሐራ መሬት አካባቢ መረጃ አለን ዛሬ። ለማንኛውም ፕሮግራሙ ሌሎች ጋር አዳርሶች ሼር አድርጉት። ሳብስክራይብ ሳታርጉ የምትከታተሉን ከሆነ ሳብስክራይብ አድርጋችሁ ጆይን አድርጉ። ኖቲፊኬሽን ምልክቱን ቤተሰቡ ነው ላይክ አድርጉ። መደገፍ የምትችሉ ደግሞ በተለያዩ መንገድ ሰፖርት አድርጉ። ዜር ካሻፓል ስክሪን ላይ ባለው የዘራ ሚዲያ እንዲሁም በዩቲዩብ ላይ እናስቀምጣለን አማራጮች። ሜምበር ሆኑን ብለን ዩቲዩብ ስትገቡ ራሱ አፕ አለው ጆይን የሚል ያለው በሱ በተለያዩ አማራጮች ጆይን አድርጉን። ሚዲያችሁን ደግፉ ማለት እንወዳለን። መጀመሪያ ተመልካቾች የአብይና የነጻድቃን ቡድን የቢሾፍቱ ጉዳይ እናስቀድማለን። ዛሬ ፊሽካ ነፍቷል። አብይ ፊሽካ ተነፍቷል። የጦርነት እንግዲህ ማን ይቀድማል? የጥምረት ኃይሎች ይቀድማሉ ወይስ እሱ ይቀድማል ነው ትልቁ ጥያቄ ነበረው። ሞስት ላይክሊ እሱ የሚቀድም ይመስላል። አመራሮችም እንደምንም ብዬ አመራሮቹን እገላለሁ መቃለም የትም ሄድኩኝ የትሪኤፍም የፖለቲካ አመራሮችም ጭምር በድሮን አጠፋለሁ ምናምን እያሉ ነው ሰውየው የሚመካው። እንደዛ ነው አድርጓሉ ነው የሚለው። የዚህ ደግሞ ተባባሪዎች አሉኝ የተጋሩ ባንዳዎች አሉ አጠገቡ እድሜ ታሪክ የጣላቸው ባንዳዎች አሉ። እነሱ ተጠቅሜ መረጃ የሚሰጡኝ ከሁሉም በላይ ጠቅላላ ዛሬ የነበረው ስብሰባ አንድም አማራ የለበት። በዚህ አጋጣሚ ዘረኝነት አይደለም ማወራው። ይሄ መንግስት የምንድን ነው? ምን አይነት መንግስት ነው የሚባለው? ይሄ ትናንት ኦሮማራ ሲባል ነበር። ይሄ መንግስት ይሄ ማን ነው? ኦሮ ባንዳ ነው የሚሆነው። ኦሮ ተጋሩ ባንዳ ነው የሚባለው። ምንም የለው አንድም። ለምሳሌ ተጋሩ የነጻድቃን የሚገኙበት ይሄ ፖለቲካ ፓርቲ የፖለቲካ ውስጥ ጥምረት ምናምን እንሰራለን የሚሉት ለውጥ እንፈልጋለን የሚሉት እና ወታደራዊ ነገር ያሉት ጻድቃን አለበት። ወደንጥሮ የሚባለው ያ ሰውዬ አለ። ወታደራዊ ሐራ መሬት አዛዥ ነው አሉ እሱ እና ወታደራዊ ኮማንድ የሚባለው ተብሎ ቡድን አለ። ወድራያ በረ ወድራያ የሚባል ጉዕሽ ገብረ እና ሌሎች ያሉበት አዛዥ ሌሎች ያው የሚታወቃሉ ስለሚታወቁ ነው እነሱ አሉበት። ዛሬ ቢሾፍቱ የተገኙ ነው ከአብይ ጋር የተገናኙ ናቸው። ከብልጽግና ጀነራሎች በኩል ደግሞ ብርሃኑ ጁላ ነበር፣ ጌታቸው ጉዲና እና ሌሎች ሁለት ነበር። አራት ናቸው። አራቱም የኦሮሞ ተወላጆች ናቸው። እነዚህ ደግሞ በሙሉ ተጋሩ ናቸው። በዚህ በባንዳዎች በኩል ሁለቱ እና በኦህዴድ በኩል ደግሞ አራቱም የመከላከያ ዩኒፎርም ለብሰው አራቱም የኦሮሞ ተወላጆች ናቸው። እና ሚስጥር በመሃል ላይ የአማራ ተወላጅ ነኝ፣ ወላይታ ነኝ፣ ሲዳማ ነኝ የሚል የለም እዚህ ውስጥ እና የተረጋገጠ ስለሆነ ብዙ ነገሮች አሉ። ስለዚህ ጉዳይም አለ። እንዲያም ዛሬ አመሻሽ ከሐራ መሬት የመጣ ቴክስት ያደረገል መረጃ አለ፣ ነግራቸዋለሁ በትግርኛ አሳጥሬ ዝም ብዬ። ምንድን የተባሉት ግንባር አዛዦች ይሄ የሐራ መሬት ግንባር አዛዥ ምክትል ግንባር አዛዥ ኑ ተብለው ነበር አብይ እንዲሰበስባቸው ወደ ቢሾፍቱ። ምናሉ አይ ጦርነቱ ሊጀምር ስለሚችል እናንተ ስብሰባውን ጨርሱና እኛ እዚህ ሆነን ማነጅ እናደርጓለን፣ እናንተ የምትሉን መመሪያ እንቀበላለን፣ በመሃል ጦርነት እንዳይጀመርና እኛ ሰራዊታችን ላይ ጥቃት እንዳይፈጸም እዚህ እንጠብቃለን አንመጣም ብለው የግንባር አዛዦችና ምክትል ምናምን ተጠርተው ነበር ወደ ቢሾፍቱ ወደ አብይ አህመድ የመራው ስብሰባ። እዛው በስምምነት እዛው እንዲቆዩ ተደርጓል። አጀንዳው ምንድነው? ጦርነት እንዴት ቤት በኩል ነው የምንጀምረው? እናንተ ቤት ነው የምትገቡት? የሚኖረን ምንድነው? በቃ እነሱ እርግጠኛ ናቸው ትግራይ እንገባለን ብለው መስል። ይሄ የፕሮስፐሪቲ እምነት አንዴ ዘልቆ ስለገባባቸው ምንም ችግር የለበት። ጻድቃን እንደ አብይ ነው የሚያስበው we can do it የሚለው ውስጡ ግን ያውቀዋል። ግን ማለት አለበት አማራጭ የለውም እኮ ጻድቃን ቤት ውስጥ ነው ሰርስራ ነው የገባለው ውስጥ። በእውነቴን ነው አንድ ያው ብዙ ሰው ስለሆነ እዛ ቤት የሚገባው መኖሪያ ቤቱ ብዙ ሰው የሸራተን አይነት እንትን ሰርቷል አለ። መጠጥ ቤት ክፍል ውስጥ ባንክ እንትን ባር ሰርቷል። አዲሱ መንግስት የሰጠው እንትን ላይ ባር ማለት ኖርማል ነው። ባለ ሀብቶች ቤት ምናምን ደህና ቤት የራሳቸው ሚጥጥ ሚኒ ባር ምናምን ይሰራሉ። አንዳንድ ጎበዝ በተለይ ሚስት ከዚህ አትወጣ ምናምን የምትለው ራሷ ታዘጋጃለች ቤት ውስጥ ባሏን ቴክል ለማድረግና ሌላ ጋር እና ባለ ሀብት ሲሆን ደግሞ ቢዝነስ ዲነር ምናምን ሲኖረም ቁጭ ያው የተለመደ ነው። ሀብታም ቤት ባር አለ። ውጭ ሀገርም ኢትዮጵያም የተለመደ ነው። ይሄ ሰውዬ እኔ ከማን አንሼ ብሎ አሁን በስተርጅና ብልጽግና በሚወድቅበት ሰዓት ባር ያሰራል። አሁን ያሰራው በቅርብ አንድ ሰው ብዙ ሰው ነው የሚሄደው። እኔ ባለፈው ተናገር ያለው እዚህ ላይ
ማሳጅ ተደርጎ ምንም የሆነ ጨዋ ሰው መስሎ ምናምን መጠጥ ነውር ነው እያልኩኝ አይደለም። መጠጥ ነውር ነው እያልኩኝ አይደለም። የእሱ ህይወት ሌላ ስለሆነ ነው። ተደብቆ ነው አረቄ ውስጥ ተደብቆ ነው የሚያድሩት እነዚህ ሰዎች። ቀን ቀን ይፎክራሉ፣ በአማርኛም በትግርኛ በእንግሊዝኛ ይፎክራሉ፣ ይጽፋሉ፣ ይናገራሉ። በእነሱ አቋቋማቸው ሚዲያዎች ላይ ያው አይዞ አለን እኮ ይላሉ። እዛ ላይ ሲሆን ራሳ ቀንም ሙሉ ተደብቀው ይሄን ህዝብ ሲያጭበረብሩበት የነበሩት በዚህ ህዝብ በዚህ ወጣት ሲነግዱበት የነበረው ከ60ዎቹ ምናምን ዓመተ ምህረት ጀምሮ በተጋሩ ወጣት ሲሸቅል የነበረ ሰው አሁንም በልጅ ልጆቹ አፋር አስታጥቆ የልጅ ልጆቹ ናቸው። እነዚህ የልጅ ልጆቹ ናቸው። ልጆቹ ማለት ሌላ ነው። ያው እነዚህ ትንንሾች ናቸው። የ70 ምናምን ዓመት 76 75 70 ምናምን ዓመት 18 ዓመት የልጅ ልጁ ማለት ነው። ምንም ጥርጥር የለው የ70 ምናምን ዓመት ሰው 18 ዓመት 19 ዓመት የልጅ ልጁ እነሱን ተገና አድርጎ ስልጣን ላይ ለመግባት ነው። እና እዛ ተመልክቶ ሁኔታው ያየ ዘመናዊ የሸራተን አይነት ባር ነው ያሰራው አለ። እና አዘንኩ በቃ እኛ ትግራይ ተስዕር እያለ ደሴ ስንደርስ ተደራደሩ ቢባል እንደራደሩ ሲባል ከማን ጋር እንደራደር እያለ ከማን ጋር እንደራደር ውድብ ናጽነት ትግራይ ውናት የሚባለው ፓርቲ 64 ፔጅ ዶክመንት አዘጋጅቶ ሰጥቷቸዋል። ያኔ አዘጋጅቶ ተደራደሩ፣ ከዚህ በላይ ከአዲስ አበባ አትሄዱ፣ በቃ ደሴ ቁጭ በሉና ተደራደሩ፣ ከብልጽግና ጋር ተደራደሩ፣ የትግራይ ጉዳይ ቶሎ ጨርሱ፣ የትግራይ ሉዓላዊነት መልሱ። 64 ፔጅ እኔ ብዙ ጊዜ ሚዲያ ላይ ተናገረ ስለማቅ አዲስ ነገር አይደለም። ሰጧቸው እምቢ አሉ። የሉም ስጋር ውስጥ ነበሩ። ኤቭሪባዲ ዋዝ ኢን ስቴት ኦፍ ማድነስ ገባን ብለው እና ፕራይም ሚኒስትር ሆናለሁ ምናልባት ኢታማዦር ሹም ሆናለሁ። ይህን ሁላ አስበልቶ ሄዶ አሁን አዲስ አበባ ሆኖ ትዴፍ ተበተን፣ የትግራይ ሰራዊት ተበተን፣ መቀኛ ብልጽግና ነው እቺን ሀገር የሚያስተዳድራት አንድ ፌዴራል መንግስት አንድ ሰራዊት ምናምን እያለ ይፎክራል። እዛ ላይ ይፎክራል። ያው ስልብ ባሪያ በጌታው እንትን ይመካል ብዬ ትናንት ሰው ስናገሩ እንደነበረ እንደዛ ይፎክራል። እያንዳንዱ ይመጣ ሚዲያ ላይ ይፎክራል። ይሄን የሱን ባራይቼ የሱን አኗኗር አዲስ አበባ ያለበት አሁን አኗኗር ሳይው አዘንኩኝ። በትግራይ ወጣት አዘንኳል። ሌላ ህይወት ውስጥ ነው ያሉት እነዚህ ሰዎች። ጌታቸው ረዳ በ60 ዓመቱ በ58 ዓመቱ 55 ዓመቱ ለየት ያለ በርዝዴይ አዲስ አበባ ሲያከብር ሲያየው አንድ ቀን ተሳተፍኩ አየሁትና በጣም ስንቅቅ አልኩኝ። በጣም ተደናገጥኩ። ህይወቴን ጠላኋት አለ። ትልቅ ሰው ነው። ትልቅ ሰው በርዝዴይ አከብርም እያልኩኝ አይደለም። በዚህ ሰዓት የልጆቻችን በርዝዴይ እንኳን ማክበር እንኳን በተሆንበት ዘመን ሰው በሙሉ በቃ በክራይስ ባለበት ትግራይ እና የትግራይ ፊገር ነን የሚሉ ሰዎች አሁን የራሳቸው በዚህ ጊዜ ሃፒ በርዝዴይ እየተባለ በየቦታው እየሄደ ስንት ሲዘጋጅላቸው እውነት አይሳቀቁም ወይ? እነዚህ ሰዎች ስንት ልጆች ቀብረው ስንት ልጆች መስዋዕትነት ክፈል ፈንጀር ገጥ እያሉ ያስረግጠው መጥተው የትግራይ ህዝብ በልጆች ተማመን እያሉ ያስፎከሩ ቆይተው ለደቂቃም ቅንጣት ታክል ጸጸትም አይሰማቸው እነዚህ ሰዎች አይሰማቸውም። ይሄ ሰውዬ ነው ዛሬ እና አጋጣሚ ሆኖ አጠገቡ ሆኖ የሚጠጡት የሚወዱት እንዳይመስለው እሱ ራሱን የሚወዱት እንዳይመስለው በዚህም ተከበው ጀራል ቺርስ የተባለ ሲጠጣ በዛ እንትን ላይ ከነ ፎቶግራፉ ላመጣለት እችላለሁ። እኔ ከነ ፎቶግራፉ ላመጣለት እችላለሁ። እዛ ቤቱ ምን እንደሚመስል ውስጡ እነማን እዚህ ጋር እንደሚጠጡ ከነ ፎቶግራፉ ሰክረው እያለ የተነሳ ፎቶ አለን። ውሸት ካለ ጻድቃን ራሱ ምስክር ነው። አሁን ነው ያሰራው። አሁን 3 ወር 4 ወር ማለት ማክሲመም 4 ወር ምናምን ቢሆን ነው። አሁን ነው እነዚህ ሰዎች ናቸው። አጋጣሚ ሆኖ ባለቀ ሰዓት ነው በሞተ ሰዓት ብልጽግና በሞተ ሰዓት ነው ይሄን ህይወት አሁን ኢንጆይ ያደረገው ያለው። ለማንኛውም ባክቱ የቢሾፍቱ ጉዳይ የተነጋገሩት በቃ እንገባለን መቀለ ስለምንገባ በቃ የመጨረሻ ውሳኔ ለመወሰን ነው ዘይት ተዋሰብ ነው ብሎ ነው አሉ የነገራቸው። አብይ የነገራቸው እሱ ነው የመጨረሻው ውሳኔ ለመወሰን ነው የሰጣቸው። ከስብሰባ በኋላ ዝርዝሩ ስናገኝ እነግራቸዋለን። ከአፋር የወጣ በዚህ አጋጣሚ ሐራ መሬት የሚባሉት ዩኒፎርም ተሰጥቷቸዋል። ዩኒፎርማቸው ለብሷል። የመከላከያ ዩኒፎርም ለበሱ። አቤት እንዴት እንደሚሰማቸው አልኩ። ይሄ ዮሐንስ መንጋግ የለበሰው ከአበባው ታደሰ ጋር ለብሶት የነበረው ዮሐንስ መንጋግ ያ ዝም ብሎ ቆሌው የተገፈፈ እንዲያውም ብልጽግና በሱ ዩኒፎርም የተሸነፈ ይመስለኛል። ቆሌ የለም ማዕረግ የለም ምናምን። እሱ ልብስ የለበሰ ጊዜ ነው ቀልቡ የተገፈፈው። እሱ ልብስ አለበሷቸው። የሐራ መሬት የሚባለው ዩኒፎርም ለብሰው አንዳንዶቹን ደበቅ አድርገው ሲቪል ይለብሳሉ አሉ እና ዛሬ ግን ለብሰውት ነው ያሉ። ተዘጋጁ ተብለውታል። ወደ ምሽግም እየገቡ ነው። ይሄን መረጃ እንስጣችሁ ቶሎ ግቡ ተብሏል።
አብዓላ ሽኸት ይመስለኛል የሚባለው በትግርኛ ድንበር ላይ የነበረው ያለው የአብዓላ ህዝብ እነዚህ ሐራ መሬቶች የሚባሉና መከላከያ በዛ አካባቢ መጠጋጋት ምናምን ሲጀምር ህዝቡ ጠቅልሎ ሻንጣው ጠቅልሎ መኪና ኮንትራት እየወሰደ ወደ ሰመራ መውጣት ጀመረ። የዛሬ ዜና ነው የምነግራችሁ። አብዓላ በህዝብ ማመላለሻ በትራንስፖርት ባገኘው መንገድ ወደ ሰመራ ሲወጣ ተመለሳሉት። ከዚህ በኋላ ጦርነት ይጀመራ ብላችሁ ህዝብ ሸሻሉ ብለ መደናገጥ ካሳየ ግንባሩን በሉት ብሎ መመሪያ ተሰጥቷቸዋል። ህዝቡን ነው የአብዓላ ህዝብ ከዚህ ቦታ እንዳይወጣ ጦርነት ሊጀመር ነው ብሎ መደናገጥ ሲያነሳ ህዝቡ እዛ ድንበር አካባቢ ስለሆነ ያቋል። አብዓላ ያቋል። ከዚህ በፊትም ጦርነት አይቶታል። አሁንም በዛው መቀራረብ ዛሬ ምሽት አካባቢ ብዙ ሰራዊት እንቅስቃሴ ሲያዩ ወደ ሰመራ ጉዞ ሲፈጽሙ ሲያደርጉ ተመለሱ ተብሎ መመሪያ ተሰጥቷቸዋል። ስለዚህ ጉዳይ የሚሸሽ ካለ በጥይት በሉት የሚል መመሪያ ተሰጥቶት አንድ አሳዛኝ ሐራ መሬት ተብሎ ራሳቸው የሚጠሩ ልጆች ያሉበት ሁኔታ አንድ መረጃ ደረሰን የላኩልን ነውና ዝም ብዬ ለተመልካች ቢሆን ብለን ሁሉ እንኳን አይሆንም፣ ግን አንድ ሰው ከወድቀሺ የሚባል ቲዲኤፍ ነበር ነው የቲዲኤፍ የነበረ ሽኸት አሪፍ ስራ ነበረው አለው አሪፍ ስራ አለው ማለት ቢዝነስ እዛ አካባቢ ይሰራል። ምን ይላል? ከእንደርታ መቀለና ዙሪያ አካባቢ ከእንደርታ አካባቢ የሚባለው እንትን 11 ወጣቶች ወሰደ። ቢዝነስ አለ እኔ ያለሁበት ቦታ እኔ ቢዝነስ አለ እዛ ሰራቸዋለሁ ብሎ ወደ አብዓላ መሰለኝ አብዓላ ነው ይሄ ሽኸት አብዓላ ይመስለኛል ስሙ፣ በሌላ አፋሮች አብዓላ ነው የሚሉት። 11 ወሰደናል። ከዛ ሽኸት እንደደረስ ወይ አብዓላ እንደደረስ መኪና መጣችና አፍነው ወሰዷቸው። ለስራ ብሎ ነው የወሰዳቸው። ከዛ መኪና አፍኖ ወደ ሐራ መሬት ብሎ ወሰዳቸው። ከዛ በኋላ ሰውየው 6 ክላሽ ከመከላከያ ሰርቆ ከሐራ መሬት ሰርቆ 6 ክላሽ ሸጦ የመን ገባ። ይሄ አጭበርባሪ ማለት ነው። 6 ክላሽ ሸጦ የመን ገባ። እኛ እዛው 21 እዛው አውላላ ሜዳ ላይ ጥሎን በረሃብ በምግብ እዛ የተሰቃየን ነበርና ከዛ ጠፍተው የተወሰኑ መቀለ መጡ። ይሄ ሰውዬ ምን ይላል? ይሄ ሰውዬ እቶም አባላት ነው ከጠፉ ድልዋት ይየውም ይላል። ወደ ትግራይ ለመግባት ዝግጁ ናቸው፣ ግን ከባድ የሆነ ኬላ ላይ ጥበቃ አለ። መውጣት አይችሉም ማለት ኬላ ወደ ትግራይ መምጣት አይችሉም ከአፋር። አመራሮቹ ሐራ ቤት ያሉ አመራሮች የድሮን እገዛ ቶሎ አድርጉልንና ዝናብና ደመና እየበዛ ስለሆነ እየመጣ ስለሆነ ዝናብ ከመጀመሪያው በፊት ቶሎ እንጀምር እንጂ ብለው ጥያቄ ያቀርባሉ አለ። ገበሬዎቹ ደግሞ እዛ ያሉት አርሶ አደር አለ ሐራ መሬትና ሀፍቱ ኪሮስ የሚባለው ቲዲኤፍ በመከላከያ ፊት መቆም አይችልም፣ መከላከያ ቲዲኤፍ ይደመስሷል ብሎ መግለጫ ትላንት ኢቲቪ ሲናገር የነበረው የራያ ደቡባዊ ዞን አስተዳዳሪ የነበረው አሁን የስምረቱ ሰውዬ እነሱ ና ግባ ብሎ ወደ አፋር ወሰዳቸው። በትግራይ ደግሞ ምን ካልቸር አለ? ይሄ ሰውዬ ግዙፍ ሰው የነበረን የህወሓት ማዕከላዊ ኮሚቴ ነው። መኻን የሚባል ትንሽ ቀበሌ ማይጨው አካባቢ ትንሽ ቀበሌ ገበሬ ማህበር አለች። አሁን ትንሽ ሚኒ ከተማ ትንሽ ከተማ ነች። እዛ ድሮ አስተማሪ በነበረበት ጊዜ ተራ አስተማሪ እኔ ለምንድን ነው የህወሓት ውድብ አባል መሆን ማልችለው? እኔ ምን ያንሰኛል እየተባለ በስንት ቁጥቆታ አባል አድርገው ካድሬ አድርገው ማዕከላዊ ኮሚቴ ያደረሱ ሰውዬ ነው። ከዛ የዞን አስተዳዳሪ ያደረጉት ነው። አሁን ይሄ ህወሓት ቲዲኤፍ በመከላከያ ፊት መቆም አይችልም ማለት ይሄ ሰውዬ በኋላ መጣበታል። እሱ ውድብና በቃ አርሶ አደር ነው፣ ገበሬ ነው። የትግራይ ካልቸር አለ ወይ ስትራክቸሩ ስለሚታወቅ አዛለች እና እንውጣ ተባለ። ውጡ መሳሪያችሁ ይዛችሁ አፋር ውጡ አላቸው። እሱ ነው ያዘዛቸው። አርሶ አደር ምንም የሚያውቁት ተአምር የለም። ከዛ ሰውየው አስተዳዳሪ ነው። ውጡ ሲላቸው ወዴት እየወጡ እንደነበረ የማያውቁ በኋላ አፋር ከወጡ በኋላ ነው ጉዳይ የገባቸው እንደሸወዳቸው። ከዛ በኋላ ካፈርኩ አይመልሰኝ አሁን ክረምት ትመጣላችሁ መስከረም ትገባላችሁ አላቸው። አምና መስከረም አለፈ። አሁን ሁለተኛ መስከረም እየመጣ ነው። አርሶ አደሮቹ ማረስ አይችሉም። እዛው ነው ያሉት። ሚሊሻ ምናምን አስቀምጧቸዋል። 50 60 ሳይሆን በየጊዜው ይመጣሉ። ያልመጡም አሉ። የመሰራት አለበት በትግራይ በኩል የትግራይ ፖለቲካም ጭምር ነው መስተካከል ያለበት። የትግራይ ፖለቲካ እነዚህ ሰዎች ተሸውደው እንደሄዱ ና ነው መባል ያለበት። ጠላት አሁን ትግራይ ባንዳ ሆኖና ትግራይን ሊገድል መጥቶ ትግርኛ